ገባችሁ ሰው ተስፋ ቆርጫለሁ በቃኝ ግን የዛኔ እግዚአብሔር ደረሰልኝ ማለት ነው ገባችሁ የመጨረሻ ሰዓት ስትደርስ ራስን ለማጥፋት ስትቃረብ ልንገራችሁ ምን እንደሚያጋጥም ልብህ ይከፈታል በስነ ስርዓት ልብህ ያናገርሃል እግዚአብሔር የዛኔ ነው የሚቀርብህ ለምን እንደሆነ አላውቅም honestly ከዛ ተስፋ መቁረጥ የፈለከው በህይወት አይደለም በራስህ ነው ሰው በራስህ ተስፋ ቁረጥ በገነባው ማንነት ተስፋ ቁረጥ ያሰሩ ሰዎች ካሉ አይምሮ ላይ በእነሱ ተስፋ ቁረጥ ራስህን ምረጥ then I decided okay ካሁን በኋላ ለማንም ሰው በራሴን አላጣም because መሞት ከሆነ ይሄኛው ሞት ይሻለኛል you know ስለዚህ የድሮ ማንነት ገደልኩት ብዙዎቻችን ግን ማንነት እንደሚገደል አናውቅም ምክንያቱም አንድ አይነት ሰው ሆነ እንድንኖር ነው የምንደረገው በጓደኞቻችን በቤተሰቦቻችን አሁን አንቺ ፓርትነርሽ ማለት ነው ቀን በቀን አዲስ ሰው እንደሆንሽ ሊያቀሽ ይገባል አንተም እንደዛው ማለት ነው ቀን በቀን አዲስ ሰው ናችሁ ማንነታችሁ እየሞተ ነው የሚመጣው አንድ አይነት ሰው ልሁን ብላችሁ ስትኖሩ እንደ ውሃ እየሆናችሁ አይደለም እየተደረቃችሁ ነው ማለት ነው and እኛ ሰዎች ስንባል 70% ውሃ ነን so we need to flow ከህይወት ጋር አዲስ ነገር ሲመጣ እግዚአብሔር ልባችን ላይ ሲያስቀምጥልን ከሱ ጋር መቀየር አለብን አለበለዚያ ድርቅ ስትል ተሰበራለህ በቀላሉ it's just okay ስለዚህ ነገር ለማውራት በጣም ብዙ ሰው ሴንሲቲቭ ነው because ego ላይ ስታክ ናቸው ብዙ ሰዎች እንደዚህ ስትናገር ወደ ጃጅመንት ነው የሚቀድመው ግን I believe I'm aware አሁን ሮፍና ምን ብሎ ነው የዘፈነው አሁን በሶስተኛ አይኔ ማየት ይችላልው የሚል አለ ሳልሳዊ አይኔ እሺ which is the third eye right here and አይኔ ስትጨፍን ታየዋለህ and it's something I feel ማስረዳትም አልችልም ብዙ ሰዎች ካስረዳሁኝ of course መቀየርም አይቀርም ሶስተኛው አይኑ ምንድነው ከእግዚአብሔር ጋር መገናኘት ነው ከመንፈሳዊ ህይወት ላይ መቀረብ ማለት ነው so የፓስት ላይፍ የሚለው ነገር ያን ያህል ዲፕሊ ገብቼ ባላቀውም ግን I feel it ውስጤ ላይ ኤክስፕሌንም ማድረገው ነገር አይደለም እንዳለ ግን ይሰማኛል ውስጤ ላይ እንታርሎማ it's what I feel ውስጤ ይሰማኛል ነው like ውስጤ የሚሰማኝ ከሆነ ሁሌም ኤክስፕረስ አደርጋለሁ አልደብቃችሁም ስለዚህ ውስጤ የሚሰማን በደምብ ተሰማዋለህ ነው አሁን እዚህ ሲቹዌሽን ላይ የሪኢንካርኔሽኑ ላይ I think በደንብ አድርጌ ለመስማት ማየት ይጠበቅብኛል ገባ ግን አሁን አላየሁትም ፓስት ላይፍ ምናምን ግን I feel it so ያን ያህል ልሰማው አልችልም ስለዚህ እርግጠኛ መሆን አልችልም እና ምታምነው ነገር አይደለም ፊልም ማድረገው ነገር ነው ፊልም ያደረገውን ነገር ደግሞ አይደለም ልትለው አትችልም እሱ ነው ፊልም ያደረገው